አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረግኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ። ጋይስ ቃል በቃል ነው ሄርሜላን ቀለበትሽን አውልቂ፣ እኔ ያደረግኩልሽ ቀለበት ላንቺ ተገቢ አይደለም ያላተኝና እውነት ለመናገር ማለት ነው ሄርሜላ ከላዋ ላይ ሲያወልቅ አሳመምከኝ ከማለት ውጪ ምንም አይነት ጥያቄ አልጠየቀችም። እነሱ ደግሞ በጣም ደስተኛ ናቸው ማለት ነው። እየከለከሉ በግድ አቤል ነበር ከጎን ያለውና ሄርሜ እጅግ በጣም ከፍቷታል ማለት ነው። እውነት ለመናገር ድራማ መሆኑን ነው የሚያስታውቀው። አንዳንዴ ለምንድን ነው እሱ ለምን እንዴት አላውልቅም ብላ ዘራፈ ማለት ትችል ነበረ፣ ግን እሷ ዝም ብላ ነበር እጇን ሰጥታ ያወለቀውና ኤፍሬምና አቤል ደግሞ እንደዚህ ተያይዟልና ሩታ ደግሞ በጣም ደስተኛ ነች። አወለቀ ከላዋ ላይ እልሃለሁ፣ ከላዋ ላይ አወለቀች። አይታወቅም ይሄ ነገር ልጁ እውነትም ታሞ ከሆነ እውነት በትክክለኛው እነሱ በሪሞት እንደሚያንቀሳቅሱ እየተንቀሳቀሰ ከሆነ የሚያደርገው እጅግ በጣም ያሳዝናል። ሄርሜላ እውነትም አንቺ ልብሽ እንደዚህ እንደተሰበረ እንደማይቀር እናውቃለን። ግን ደግሞ ትክክለኛ ህይወት ወይ ደግሞ ድራማ ባይሆን ኖሮ ዘራፍ ብለሽ አልፈልግም ለምን አንተ እስከምትን ድረስ ብለሽ እምቢ ማለት ትቺ ነበረ። ነገር ግን አንቺም በሀሳቡ ተስማምተሽ እሺ ብለሽ ነው ያወለቅሽው ማለት ነው። ይሄም ያንቺ ስህተት ነው ብዬ ነው የማስበው። ለማንኛውም ሁላችሁም ድራማ እየሰራችሁ እንደሆነ በገሀድ ያስታውቃል። ግን ደግሞ የሶሻል ሚዲያው ህዝብ ላይ ባትጫወቱበት፣ ሀሳብን ከሀሳብ እያምታታችሁ ባትመጡ የተሻለ ነው ብዬ አስባለሁ። ለማንኛውም አንቺም የራስሽን ህይወት ኑሪ፣ እነሱም የራሳቸውን ህይወት ይኑሩ ማለት ነው። እውነትም የሌ ታሞ ምናምን ነገር ቢሆን ኖሮ እርግጠኛ ነኝ ቤተሰብ መጥቶ ሀይል ነበረ። ያው የድራማ ነገር ስለሆነ ነው ብዬ ነው ያሰብኩትኝ እንደራሳቸው። ብቻ ብዙም ደስ አላለኝም የዛሬው ቪዲዮ።